ግማሽ ጆሮህ ገንጤ እንዲያሰማ ሁሉ አረጋለሁ ደረጃዎች አሉ ሰው ይሄ አይቶ ይሄ ልጅ ሰፈሩ ሰው ሊጨርስ ነው ብለው የስላልኩኝ አሜሪካ ስንት አመት መጀመሪያ ጂንካ ላኩኝ እሺ ቀጥሎ አሜሪካ ላኩኝ እኮ ስንት አመት በቃ አንድ ለምን 7 አመት ጥቅል 17 አመት ማለት ነው 17 አመት አካባቢ በቃ ብዙ ትምህርቶችን ነው ብዙ ነገሮችን ነው ብዙ የሰው ልጆች አይነት ነው ያየሁት ከዛ ወዲህ እዚህ ሀገር ውስጥ ከመጣው በኋላ የሰው አይነት አጠፋብኝ ጓደኞች አልጠፉብኝ አንተ አልጠፋብኝ ቋንተ 17 አመት እዛ አላህ ማለት እዚህ ስትመጣ በስንት አመት ይገባ እድሜ ጠቅላይ እድሜ ይጠቅላላ እድሜው 6 አመት ነው ጠቅላላ ማለት ነው እዛ ተቆየው በኋላ ወደዚህ ስመጣ አንድ ብላ ጀምራለሁ እዚህ ምን አንድ ብዬ ጀምራለሁ እንዴት ነው ግራ የምታጋባኝ ይልቅ ይኸውልህ እኔ አንድ ነገር ሲጠራ ስትልኝ ምን ትዝ አለኝ መሰላ ትዝ ይለኛል እዛ ውትድርና ቤት እያለሁ አንዴ የገጠመኝ ክስታት መሰላ እንዴ እልበላ ጦርነት ላይ ሊሽላሻ ባለው በቃ ቢብል ሊሽላሻ ጥይት አላቃ ጠፋ በቃ እኔ የሚመራት ጋንታ ማለት ሊሽላሻ ማለት ምንድነው ጥይት ቶክስ ማለት ነው በቃ እያለ ምን ግንባር እያለ ምን ቅንድብ ስንል ጥይት አላቃና የኔ ጋንታ ችግር ውስጥ ገባ ከዛ በቃ እስቲ ጥይት ጋንታ ማለት ምንድነው ጋንታ አጋች ማለት ነው አይደለም እዛ ጦርነት ካምፕ ውስጥ ያለ ጋንታ ማለት አንድ የምታዛው ቡድን እንደማለት ነው ገባኝ ገብቶኛል በቃ ጥይት አላቃና ያ ጥይት ፍለጋ ሲበር ሲሄድ እኛ ምንስ ቤት ሴት ዲቦዳቦ ልትጋግር ብላ ጥምቃት ሊጥ በቧቃ ይዛ ስትዳጋኝ ቧቃ ነው ራሴ እና ያንን ቧቃ ቀበል አረኩን ስማ የሰማል ጆሮ ስማ ጆሮን አለኝ አልኩህ እየሰማው አይደለም እንዴ በቃ ስማ ራስህ ቧቃ ነህ ቧቃ ይላል ምን ጋር ነበር ያቆምኩት ዜብራ ላይ ነው ያቆምከው ልክ ነው ናጭ ነገር ሊጥ ነው ማ አንተ ስማ ታው ስማ ብያለሁ እሺ ላዲ እሺ እየሰማው እኮ ነው 17 አመት ሙሉ ስትተርክልኝ ሳምቼ እዚህ ደረስኩ አይደል አንዴ 3 አመት 10 አመት እያልክ